ጆርዳን ሀገር በስራ ለመሄድ ያሰባችሁ እህቶቼ ይህ መልእክት ለእናንተ ነው። ብዙ ጊዜ እንጀራን ፍለጋ የተሻለ ህይወትን ፍለጋ ሰዎች ወደ ተለያዩ ሀገራት ያቀናሉ። ከዚህም ውስጥ አንዱ የሆነችው ጆርዳን ነች። ጆርዳን ኢትዮጵያ ኤምባሲ ስለሌለ ብዙ ጊዜ ችግሮች ሲደርሱባቸው እህቶች ችግሮቻቸውን የሚፈታላቸው እያየን አይደለም። እንደገና ደግሞ የሚልኳቸው ቢሮዎች ከላኳቸው በኋላ ዘወር ብሎ አያዋቸውም። ሁለት ከመላካቸው በፊት ስላለው ህግ አይነግሯቸውም። ቢጠፉ ምን ያህል ዋጋ እንደሚያስከፍላቸው፣ ቤቱ ባይመቻቸው መቀየር እንዴት እንደሚችሉ ብቻ እያንዳንዱ ነገር የሚነግሯቸው የለም። ለዚህ ነው እህቶቻችን ብዙ ዋጋ እየከፈሉ ነው ጆርዳን ላይ። እሱ ብቻ አይደለም፣ አሁን ላይ እንዳለኝ መረጃ ጆርዳን ውስጥ የኢትዮጵያ ኤምባሲ የለም። ስለዚህ እህቶች ችግር ሲደርስባቸው እንዴት ይፍቱ? ሌበር ቁጥር ሰተናቸው ደውሉ እንኳን ብንላቸው ሲም ካርድ የላቸውም። ስለዚህ ሌበር ደውለው ጉዳዮቻቸውን መናገር አይችሉም። ስለዚህ ላሉባቸው ችግሮች መፍትሄ ማግኘት አልቻሉም። ጆርዳን ሀገር ኃላፊነት ተሰምቶት የሚልክ ቢሮ ከሌለ አለመሄድ የተሻለ ነው እንደኔ እይታ። ምክንያቱም እህቶች ለስራ ብለው ሄደው ግን ራሳቸውን እያጡ ነው። እኛም እህቶቻችንን እያጣን ነው፣ እየተበደሉብን ነው። ስለዚህ ጆርዳን ሀገር እየኖሩ እየተበደሉና ባለማወቅ ምክንያት ብዙ ዋጋ እየከፈሉ ላሉ እህቶቻችን መፍትሄ የሚሰጥልን አካል ካለ እባካችሁ የት ናችሁ? ለእህቶቻችን መፍትሄ ስጡልን። ስለዚህ እነዚህ እህቶች እባካችሁ ጆርዳን ያላችሁ እህቶች እየደረሰባችሁ ያለውን አሁን ለሚመጡ እህቶች ጥንቃቄ እንዲያደርጉ በዚህ ቪዲዮ ኮሜንት ስር ያለውን ነገር እንዳለ እንድታስረዷቸው ስል በአክብሮት እጠይቃለሁ። ከዚህ ጋር ደግሞ አያይዤ ዱባይ የምትኖሩ የመኖሪያ ፍቃድ ያላችሁ ሁለት የፀጉር ባለሙያ የሆናችሁ ሴቶች ሁለት ሴቶች ይፈልጋልና በውስጥ አናግሩኝ። ልምድ ያላችሁ ስለምትከታተሉኝ መልካም ሐሳብ ስለምትሰጡኝ እጅግ በጣም አድርጌ አመሰግናለሁ። ሰናይ ቀን።